አስክሬኑን ይዘውት እየመጡ እዚህ ዓለም ላይ ካሉ የሚያማምሩ ነገሮች መካከል ትልቋና ውዱ አንቺ ነሽ። ሀዘን በረታ? አዎ ምን ማለት ነው? ሳሚ የት ነው ሄደው? ማለት አንቀልባ ፊልም ፕሮዳክሽን ማማ ቶሎ ቶሎ ብለሽ ቁርስሽን ቢ። ይሄኔ እስካሁን ዩኒፎርምሽንም አለበሽም አይደለ? አንቺ ማማ ውሃ ይዤ እስከምመጣ በልተሽ አጠብቂኝና አማረግሽ እኔ ነኝ የማውቀው። ቆይ ሳናግርሽ ምንም አትመልሽልኝ ማለት ነው? አንቺን እኮ ነው ማለት ቆንጆ አስደነገጥኩሽ የኔ ማር። ሰበርሽ ጦስሽ አስደነገጥኩሽ። መጣሁ። ማነው? ቶማስ ከዚህ መጣት በሰላም ነው? ወደ ውስጥ መግባት ይችላል? እባክህ ናግባ። ማማዬ ሳታውቅ ግባ ቶሚ። ቤቲ ወደ ውስጥ ግቢ እሺ። ደህና ነህ ቶማስ? ባለቤቴ ምን ሆኗል? ቶማስ እየጠየቅኩ ነው፣ መልስልኝ። ባለቤቴ ምን ሆኗል? ቶማስ እየጠየቅኩ ነው። ሳሙኤል ምን ሆኗል? መልስልኝ ቶማስ። ሳሙኤል የመኪና አደጋ ደርሶታል። ምን? እንዳለመታደል ሆኖ በህይወት አልተረፈም። አስክሬኑን ይዘውት እየመጡ። እየቀለድክ ነው? ብቀልድ ምንኛ ደስ ባለኝ። ቶማስ ሳሙኤል ሞቷል እያልክ ነው? መቅዲ፣ መቅደስ፣ እኔ በጣም ግራ እየገባኝ ነው። ባልሽ ሞታ አላችሁ አምጥታችሁ ቀበራችሁት። ምን እየተፈጠረ ነው ቶማስ? አንቺ ከምትወጁ በላይ የምወደው ጓደኛዬ እንደሆነ በደንብ ታውቂያለሽ። እኔ የእሱን ሞት ከሰማሁበት ዕለት ጀምሮ ምን እንደማስብ ሁሉ ግራ ገብቶኛል። ቀኑ ጨልሞብኛል። ሰማይ የተደፋብኝ ያክል ነው የሚሰማኝ። መቅዲ፣ እንዲህ ነው ሳይል በዛው ዝም በቃ ሞተ። እሺ በመኪና አደጋ ነው የሞተው አላችሁ። እኔ ግን ውስጤ ምንም ሰላም እያገኝ አይደለም፣ እያመንኩ አይደለም። ቆይ ማን ነው አብሮት የነበረው? ማንስ ሞተ? ማንስ ተረፈ? አመጣችሁ ፊቱን እንኳን እንዳላይ በሳጥን አሽጋችሁ ቀበራችሁት። እኔ የሚመጣ ይመስለኛል፣ ልጄን ሚስቴን የሚል ይመስለኛል። ቆይ ምንድን ነው የተፈጠረው? ለምንድን ነው የማትነግረኝ ቶማስ? እኔ ሚስቱ አይደለሁ ማወቅ የለብኝም? ይኸውልሽ መቅዲ፣ ስለምን እንደምታወሪ ገብቶኛል። በደንብ አውቃለሁ። ሬሳውን ሲያመጡ ፊቱን ያላሳዩሽ ፊቱ ተበላሽቷል። እነሱ እንደነገሩኝ ከሆነ ደግሞ እሱ የሄደው ወደ ሐረር መስመር ነው ፊልድ የሄደው አይደል? መኪናው ደግሞ ገደል ውስጥ ገብቶ ተገለበጠ የተባለው በሌላ መስመር ነው። ሬሳውን ከዛ ውስጥ ነው ጎትተን ያወጣ ነው አሉኝ። ስለምንድን ነው የምታወራው ቶማስ? እኔ እኮ የዛን ቀን ሳሚ ፊልድ ሲሄድ ወደ ሐረር መስመር እንደሚሄድ ነግሮኛል። ስለምን ወደ ሌላ መስመር ነው የምታወራው? ባውቅ በነገርኩሽ። ግን ምን ላድርግ? አብሬው አልነበርኩ። ምን እንደምልሽ አላውቅም። እንዴት ብዬ እንደምነግርሽ አላውቅም።
ሁሉም በጊዜው መልስ ያገኛል። አሁን ግን ይኸውልሽ መግዲ እንግዶቻችንን እንሸኝና ከዛ በኋላ ነገሮችን የምናጣራ ነው የሚሆነው። አንግቢ ነገሮችን እንሸኝ። የኔ አባት ግን መቼ እንደምትመለስ አትነግረኝ ልትሄድ ነው? መቼ እንደምመለስ አልነግርሽም። ምክንያቱም ድንገት ብመጣ ነው ደስ የሚለኝ። አባ ልትሄድ ነው? በቃ ትመጣ ምን ዘክልኝ ትመጣለህ? የኔ ቆንጆ ልጅ እኔ ምንም ይዤልሽ ላልመጣ እችላለሁ፣ ግን እናትሽ የምትፈልጊውን ሁሉ ታሟላልሻለች። አንቺ የምትፈልጊውን ጠይቂያት፣ ደግሞ ፍላጎትሽ እንደምታሟላልሽ እርግጠኛ ነኝ። በጣም ነው የምወድህ። እኔም እወድሻለሁ የኔ ውብ። ታውቂያለሽ አይደል? እዚህ ዓለም ላይ ካሉ የሚያማምሩ ነገሮች መካከል ትልቋና ውዱ አንቺ ነሽ። ከአንቺ ጋር ማሳለፋቸው የአንዳንዷ ቅጽበቶች ይናፍቁኛል። ሁሌም ትናፍቅኛለሽ። የኔ አባት እንደማይመለስ ሰው ነው እኮ እያወራ ያለው። እንደ ስንብት አይነት ምንድን ነው? መንገደኛ ሰው እኮ እመለሳለሁም አልመለስምም አይልም። ብቻ አጠገቡ ያሉትን የሚወዳቸውን የሚያከብራቸውን ሰዎች ማመስገን አለበት፣ ፍቅሩንም መግለጽ አለበት ብዬ አምናለሁ። የኔ ልጅ እናትሽ እንዳታስቸግሪ፣ ጨዋና ጎበዝ ልጅ ሁኚልኝ። ሁሌም እወድሻለሁ፣ ደግሞ እኮራብሻለሁ። እሺ የኔ ውድ ሚስት፣ እወድሃለሁ በጣም። መልካም ጉዞ ይሁንልህ። ከእናንተ በላይ እኔ እወዳችኋለሁ። ራስን ጠብቅሽ አባ። እሺ ቻው። መልካም ጊዜ። ቻው አባ። በደንብ ቻው የኔ ቆንጆ። የኔ አባት ለካ አንተ እየተሰናበትከኝ መሆኑን አላወቅኩም። ላትመጣ በዛው መሄድን እየነገርከኝ ነው። ለካ እኔ ነኝ ሞኙ፣ እኔ ነኝ ጅል፣ ምንም ያልተረዳው። ሁሌም ግን ትመጣለህ፣ ነገ አንተ እኔ ጋ ነህ የሚል ተስፋን ይዤ እጠብቅሃለሁ እንጂ አንተ መሄድህን ነግረኸኛል። የኔ አባት ለምን ግን ብዙ ያወራናቸው ብዙ ተስፋ ያደረግናቸው ነገር ለምን ዋሻኝ? ነገን እንደምትኖር ልጃችንን ጥሩ ቦታ እንደምናደርሳት ለምን ዋሻኝ? ደግሞ ሌላ ልጅ አንድ እንጨምራለን ተባብለን 2 እናደርጋለን ተባብለን ሁሉ ነገር የውሸት ነበር። ህልሞቼ ሁሉ የውሸት ነበሩ አባቴ። አንተ ግን አትዋሽም አይደል? አንተ እኮ ውሸት አያምርብህም። ለምን ግን? በቃ ቻው፣ ልሄድ ነው፣ እቀፊኝ፣ የመጨረሻ ነው አትለኝ? አንተ ውሸታ። እንዴ አልሞተም እኮ ሰውየው ተደብቆ ነው አሉ። እኔም እንደዚህ አይነት ወሬ ነው የሰማሁት። ታዲያ ለምን ተደበቀ? ስራ ቦታማ እንደሚባለው ከሆነ የሆነ የተፈጠረ
እንዴት? ያውላችሁ ምን አለ መሰላችሁ? የሆነ የተፈጠረ ነገር አለ። አቶ አብርሃም ራሱ እስካሁን ድረስ ምንም ያላሉት ነገር እስኪረጋጋ እየጠበቁ እና ሰውየው አልሞተም። ከመጀመሪያው ጀምሮ ሬሳው የሆነ የተደበቀ ነገር አለ። እኔማ እንደሚመስለኝ ከሆነ ሚስትየው ራሱ አውቃ ነው የምታዝነው። በቃ አለው ማለት ከንቱ። እኛም እንደሰው አለን እንላለን። ውይ ሄሎ፣ እንዴት ነህ? በረታ? እውነት ነው። እንዴት ነው ታዲያ? ሀዘኑ ለቀቀ? እውነት ነው። ከቻልክ ላገኝ ፈልጌ ነበር። በምልክልህ ሎኬሽን አሁኑኑ ነው። አዎ፣ አስቸኳይ ነው። አስመሳይ፣ የሰው ልጅ ለማስመሰል የተፈጠረ ፍጥረት። እኔ የሰው ልጅ ፊት ለፊት ሲጋፈጥ ነው ደስ የሚለኝ። እንደዚህ ሲሽሎኮለክ ደስ አይለኝም። አስመሳይ። እማዬ፣ በየኔ ልጅ አባዬ ናፍቆኛል። ወዴት ሄዶ ነው? አይመጣም? የሆነች ጓደኛዬ ትምህርት ቤት እናት ወይም አባት ሲያኮርፉ ወደ ሰማይ ቤት ሄዳሉ ብላኛል።
እውነቷን ነው። ወደ ሰማይ ቤት ሄዳሉ። እኔ አስኮርፍ ይሆን አባዬ? የኔ ቆንጆ ልጅ ምን ብዬ ላስረዳሽ? በምን አይነት ቋንቋ ብነግርሽ ላስረዳሽ? ይኸውልሽ አሁን ላንቺ የሚያስፈልገው እረፍት ነው። እሺ እሺ፣ ሂጂና መኝታ ቤት እረፍ በይ። እሺ፣ እናትሽ ደግሞ እወድሻለሁ። እንዴት ነህ አብርሃም? ደህና ነኝ። ለአንድ ጉዳይ ፈልጌህ ነበረ። አይ በቃ ወደ ቤት እየመጣህ ከሆነ ቤት ስትመጣ አወራሃለሁ። እሺ ለምን ነበር የፈለግሽ? ከሀዘን በረታ? አዎ ምንም አይደለም። እንዴት ነው ቤተሰቡስ በረታ? አዎ ብርታት ላይ ናቸው። እነሱ ምን ይሆናሉ? የሞተ ተጎዳ አይደለም የሚባለው? ያለ ሰው ምን ይሆናል? ለተወሰነ ጊዜ ያለቅሳሉ፣ ያዝናሉ። ከዛ በኋላ ግን ህይወት እንደ ድሮ ይቀጥላል። አባባልህ ደስ ይላል። የሞተ ተጎዳ፣ ያለስ የማይጎዳ ነው የሚመስልህ? አዎ ያለ አይጎዳም። የኔ ግን ተገላቢጦች ነው። ያለ ሰው እንዴት እንደሚጎዳ ማሳየት ነው የምፈልገው። እሱን ደግሞ አሁን ጀምሬዋለሁ። ነገሩ ሁሉ ግራ ገብቶኛል። መጀመሪያ ያናወኩት፣ ከዛ በኋላም እንዴት መራመድ እንዳለብኝ አወኩኝ፣ ቀጠልኩ። መጨረሻው ግን ምን እንደሚሆን። አንተ እዚህ ጨዋታ ላይ ካርታ ነህ። ካርታ ደግሞ ተጫዋቾች የሚወረውሩት እንጂ ራሱን የሚወረውር አይደለም። ብዙ ጊዜ ደጋግሜ ነግሬሃለሁ። አንተ የኔ ካርታ ነህ። እኔ አዝሃለሁ፣ እማዝህን ነገር ታደርጋለህ። ለዚህ ደግሞ በቂ ገንዘብ ሰጥሃለሁ። ይኸውልህ የምፈልጋቸውን ነገሮች በሙሉ ነግርሃለሁ። በስነ ስርዓት አዳምጥ። ከዛ በፊት ግን የሚጠጣ ነገር ልዘዝልህ። እና ምን እያልሽኝ ያለሽው? እኔ በጣም ግራ እየገባኝ ነው አብርሃም። ከመስሪያ ቤት የመጡ ሰዎች ነው ሲያወሩ የሰማሁት። እኔም እኮ ብዙ ግራ የማይገባኝ ነገር አለ። ነገር ግን ጊዜ ወስደን እናወራለን። አንቺም እስከዛው ከሀዘን ውጭ ብዬ እኮ ነው። አንድ ጥያቄ ልጠይቅህ አብርሃም? ይቻላል። ሳሚ የት ነው ሄደው? ማለት ይኸውልህ የዛን ቀን ጠዋት ሳሚ ፊልድ ሴር ነግሮኛል። ማለት ወደ ሀረር መስመር እንደሚሄድ። አደጋው የደረሰው ደግሞ ሌላ ቦታ ነው። የደረሰኝ የመኪና አደጋ ማስረጃ፣ ሁሉም ነገር ግራ የሚያጋባ ነው። ምንድን ነው? ይኸውልሽ ብዙ ነገሮች ግራ የሚያጋባሉ። ለዚህ ነው እኔና አንቺ ቁጭ ብለን እናወራለን ያልኩሽ። ከሀዘንሽ ውጪና ቁጭ ብለን የምናወራው ትልቅ ቁም ነገር አለ። ምንድን ነው? ይኸውልሽ አሁን ጊዜው አይደለም። ጊዜው ሲደርስ እኔ ራሴ እነግርሻለሁ። እስከዛው አንቺ ተረጋጊ። እኔ ነገሮቹ በጣም እየተወሳሰቡብኝ ነው። ከመስሪያ ቤት የመጡ ሰዎች ሲያወሩ ሰማሁ እያልኩህ እኮ ነው። አውቃለሁ መቅዲ። ይኸውልሽ አንዳንዴ ለምትሰሚ ሁሉ ጆሮሽን መክፈት የለብሽም። አንዳንዴ እንዳልሰማ ማለፍን ተለማመጂ። እያወራሁ ያለሁት ስለ ባሌ ነው። እያወራሁ ያለሁት ስለ ልጄ አባት ነው። እያወራሁ ያለሁት ስለ ህይወቴ ነው። ስለ ሌላ ተራ መንገደኛ ሰው አይደለም እያወራሁት ያለሁት አብርሃም። ስለ ባሌ ምንም ነገር ማወቅ የለብኝም? አውቃለሁ መቅዲ ስለ ባልሽ እንደምታወሪ። ነገር ግን እስቲ አስቢው፣ ካልሞተ የት ሄደ? አላውቅም። ካልሞተ ልጁን ጥሎ እንዴት ይሄዳል?
ካልሞተ አንቺን ጥሎ የት ይሄዳል? አየሽ? ስለዚህ ብዙ ግራ የሚያጋቡ ነገሮች ስላሉ አንቺም ከሀዘንሽ ውጪ፣ ከዛ ቁጭ ብለን እናወራለን። በቃ ይሄን ነው የምትለኝ? ይኸውልሽ መግዴ፣ ከዚህ በላይ የምነግርሽ ነገር ቢኖር ደስ ባለኝ ነበር። ነገር ግን አሁን የምነግርሽ ነገር ቅስምሽን ነው እንጂ የሚሰብረው ምንም የሚያስደስት ነገር የለው። ስለዚህ አንቺም ከሀዘንሽ ውጪ ትንሽ ተረጋጊ። ከዛ ቁጭ ብለን እኔና አንቺ እናወራለን። ተረጋጊ። በቃ መልካም ጊዜ ይሆንልሽ። እኔ በጣም ግራ እየገባኝ ነው ቶማስ። ከኋላዬ የሆነ ትልቅ አውሎ ንፋስ ያለ ነገር ነው የሚመስለኝ። እኔ ለሳሚ ባለቤቱ ነኝ። አንተ ደግሞ በጣም የልብ ጓደኛው እንደሆን ካውቃለሁ። ግን ልዋሻህ አልፈልግም። የሆነ የተደበቀ ትልቅ ስሜት ያለ ይመስለኛል። ምንድን ነው ያ የተሰማኝ ስሜት? ልትነግሪኝ ትችያለሽ? አላውቅም፣ ብቻ የሆነ ስሜት። የሰፈሩ ሰው፣ የመስሪያ ቤቱ ሰው በጣም ብዙ ነገር ነው እያወራ ያለው። ምንድን ነው? የሰማሽውን ሁሉ አትመኝ አላልኩሽም እንዴ? ሰው በጣም ብዙ ነገር ነው የሚያወራው። ጓደኛዬን ደግሞ አውቀዋለሁ። በጭራሽ ክፋት የሚባል ነገር የሚያስብ ሰው አይደለም። እሱን ደግሞ ከኔ በላይ አንቺ አሳምረሽ ታውቂዋለሽ። አቅፈሹ ስታድር የነበረን ገላ ምን እንደሚያስብ በደንብ ታውቂያለሽ አይደል? ታዲያ ክፋትን የማያውቅ ሰው፣ ተንኮልን የማያውቅ ሰው፣ ሰርቶ የማያውቅ ሰው እንዴት ነው ሞቶ ብሎ ራሱ ላይ ሊያስወራ ቢችለው? ምን እያልሽ እንዳለ ግራ ነው የገባኝ። እኔም እኮ በጣም ግራ ገብቶኝ ነው የምጠይቅህ። በጣም ነው ግራ የገባኝ። እሺ ቆይ፣ መኖር ደበረው፣ መኖር አስጠላሁና ወይ ደግሞ ሞተ ወይ ደግሞ ሞትኩኝ ብሎ አስወራ። ምን ጥቅም? እሺ ቤቲንስ ለማጥሉ ልጁን እንዴት እንደሚወዳት እንዴት እንደሚሳሳላት ታውቂያለሽ አይደል? እንዴት በሷ ጨክኖ እንደዚህ አይነት ነገር ያደርጋል ብለሽ ታስቢያለሽ? አላውቅም፣ ግን በጣም ጨንቆኛል። ማለት ቢያንስ ሲሞት ሲቀበር እንኳን ፊቱን አይቼ ቢሆን እሺ እርሜን አውጣ ነበር። ከውን የሚመጣ ሚስቴ የሚለኝ ልጄ የሚለኝ የሚያወራኝ ይመስለኛል፣ ግን ስዞር የለም። አውቃለሁ የኔ ቆንጆ፣ ስሜትሽ በደንብ ይገባኛል። እኔም ጋር መስሪያ ቤትም አካባቢ በጣም ብዙ ነገር ይወራል። ግን ታውቂያለሽ ጓደኛዬ በጣም ነው የናፈቀኝ። እንደ ድሮ መጥቶ ይቀልደኛል ብዬ እጠብቃለሁ። ታውቂያለሽ አንዳንድ ጊዜ ስልኬን አውጣና ልደውልለት ብዬ ትዝ ሲለኝ ለካ የለም። ዛኔ እንባ ባይኔ ግጥም ይላል። ጓደኛዬ ድጋሚ ወደኛ አይመጣም፣ ላይመለስ ሄዷል። እኔና አንቺ አሁን እያለቀስን ነፍሱን አናስጨንቃት። እሺ የኔ ቆንጆ። ናፍቆቴ ነው፣ ባሌ ነው፣ የልጅ አባት ነው፣ ህልሜ ነው፣ ሁሉ ነገሬ ነው። ቀኝ እጄን ያጣሁት ቶማስ። አውቃለሁ የኔ ቆንጆ፣
አንድ ነገር ልጠይቅሽ። ፈጣሪ ይሳሳታል ብለሽ ታስቢያለሽ? ፈጣሪ በጭራሽ አይሳሳትም። መቼ? ፈጣሪ የወደደውን ነው የሚወስደው፣ የፈለገውን ያደርጋል። በእግዚአብሔር መንግስት የማይፈለጉት ብቻ ናቸው እዚች ምድር ላይ የሚቆዩት። መልካሞቹንማ እሱ ወደ ራሱ ይወስዳቸዋል። ፈጣሪ እንደማይሳሳት ካምን እኔና አንቺ ማልቀሱን ትተን እርስ በርስ መረዳዳት ነው ይበጀን። እሺ እኔ ቆንጆ። መሽቶብሃል፣ ወደ ቤት አትሄድም? በእንደዚህ አይነት ሀዘን ውስጥ ሆነሽ ብቻሽን ትቼሻለሽ። እዚህ ነው ማድረግ። አይ እኔ ቤቴን አቀፌ ስለማድር አይመችም። ማለት ስትወጣ ጠዋት የሚያይ ሰውስ ምን ያስባል? ምን አገባኝ? የባለቤትሽ የልብ ጓደኛ እንደሆንኩኝ ሁሉም ያውቃል። ስለዚህ የፈለጉትን ያው። አይ ለኔም ቢሆን አይመቸኝም፣ ብትሄድ ነው የሚሻለው። ኦኬ እንደዛ ከሆነ በአንድ ነገር እንስማማ። በምን? ከነኚህ ውብ አይኖችሽ ሁለተኛ እንባ እንዳይፈልቅሽ። ደህና ደሩ። በረታሽ እንዴ? ነው እየበረታሽ ነው? ገና ነኝ፣ እየበረታው ነው። ምን ሆናለሁ ብለህ ነው? የሚወራው ወሬ እውነት ነው እንዴ? ምንድን ደግሞ ተወራ? ይኸውልሽ ሳሚ አልሞተም ይላሉ። አካባቢ ሰው ሲያወራ እኮ ነው የሰማሁት። ምን እያልክ ነው? ይኸውልሽ ምን መሰለሽ መቅድዬ፣ ያው እንደሚያወሩት ከሆነ ሳሚ አልሞተም፣ ለብር ብላ ነው ይህንን ያደረገችው እያለ ነው። እንዲህ አካባቢ ሰው እኮ ይህንን ነገር እኮ ያስከስሳል። እንደ ወሬ ከሰሙት እኮ ትልቅ ነገር እኮ ነው። አንቺ ፍርድ ቤትም ሊያስቆምሽ የሚችል ነገር እኮ ነው። መቅድዬ መጠንቀቅ አለብሽ በዚህ ጉዳይስ። እንዴ ቆይ ምን እያልክ ነው? አዎ ይኸውልሽ፣ ዝጋ 40 ጊዜ ይኸውልሽ አትበለኝ። የእድር ብር ለመብላት ብዬ ነው እኔ ባሌን የምገለው? አይደለም እኮ። ዝም በል። ትንሽ አታፍርም? ያ የሚመጣና እንትን አልሞተም፣ ባሉ አልሞተም፣ አውቃ ነው ይላል። ለእኔ ባሌ ነው፣ ህይወቴ ነው፣ የልጅ አባት ነው። የማንንም የእድር ብር ለመልቀቅም ነው ባሌ ሞቷል የምለው? ይኸውልሽ ማለት አይደለም እኮ መቅድዬ። እኔ ምንም አልተረጋግጥም። ምን አገባ? የሰማሁትን ነግሬሻለሁ። ነገሮች ሁሉ በምፈልጋቸው መንገድ እየሄዱ ነው። እስካሁን ያሉት ነገሮች አሪፍ ናቸው። አንተ በምንም አትስጋ። የምንፈልጋቸው ነገሮች ሁሉ እናደርጋለን። ቀልደኛ ነህ። ይሄ ህዝብ ብር ይኑርህ እንጂ ሁሉንም ማድረግ ትችላለህ። ስትፈልግ ትገዛዋለህ፣ ስትፈልግ ትሸጠዋለህ። የሚያስፈልግ ነገር ብርና ብር ብቻ ነው። ህይወት ላይ ብርና እንደኔ ትንሽ ጭንቅላት ያለው ሰው ነው የሚያስፈልገው። እንደኔ ንጉስ መሆን ይችላል። አርፈህ ተደሰት። በምፈልግ ሰዓት እኔ እመጣለሁ። አሁን ትንሽ የማደርገው ነገር ስላለኝ ልመጣ ስል እደውልልሃለሁ። መልካም ጊዜ። እና እንዴት ነው? እየበረታሽ ነው? ምን አማራጭ አለኝ? እየበረታው ነው። እኔ ከሀዘኑ በላይ የጎዳኝ የሰው ወሬ ነው። ጭንቅላቴ ውስጥ ገብቶ መረዘኝ። የትኛው ወሬ? ይሄ አልሞተም በህይወት አለ ምናምን የሚለው ወሬ ብቻ እንዳይሆን። አዎ እሱ ወሬ እውነት እየመሰለኝ ነው። እኔም ያልሞተ ይመስለኛል። የቀበርኩት ሌላ ሰው ነው የሚመስለኝ። አይ
መቅዲ በጣም ቀልደኛ እኮ ነሽ። አስክሬኑን ተሸክሞ ሲመጡ በአይንሽ በብረትሽ አይተሻል አይደል? ሲቀበር ደረትሽን እንደዛ እየመታሽ ለኔ ያድርገው እያልሽ ስታለቅሽ እንዳልነበረ ዛሬ ያን ሁሉ ነገር ረስተሽ የቀበርኩት ባሌ አይደለም ማለት ምን ማለት ነው? ይኸውልህ ይሄንን እውነት የሰማሁት ከሰራተኞቹ ነው። ሌላ ቦታ ሲሄድም ደግሞ ማስረጃ አላገኝም። እሺ አንቺ የፈለግሽው ምን አይነት ማስረጃ ነው? ሳሚ ሞቷል የተባለው ቀን ፊልድ የወጣው ሐረር ነው። አደጋው ደግሞ የተፈጠረው በሌላ መስመር ነው። እሺ ቆይ ይሄ ግራ ያጋባም። በዛ ላይ እሱ ደግሞ ሲሄድ እንደ ስንብት ነው ስሞኝ ሄደው። ከዛ በኋላ ሞተ ተባለ። ስመለስ ደግሞ እዚህ የሚወራው ሌላ ወሬ ነው። እሺ ምንድን ነው ይሄ? ይኸውልሽ መቅዲ እንዳልሽው እሺ ግራ ያጋባል ልበል። አንቺ እንዳልሽው ይሁን። ግን እኔ ደግሞ ግራ የገባኝ ምን ሊያገኝ እኔ እንጃ አላውቅም። ግን እኔ በጣም ግራ ስለገባኝ እኮ ነው የምጠይቅ ቶማስ። አውቃለሁ እኮ የእኔ እናት ጭንቀትሽ ሁሉ ይገባኛል። ግን ደግሞ ነገሮችን ለመተው ሞክሪ። ነገ ተነገ ወዲያ ነገሮች ይስተካከላሉ ብለሽ አስቢ። ደግሞ እርግጠኛ ነኝ ነገ ተነገ ወዲያ ነገሮች ይስተካከላሉ። አትጨነቂ እሺ የእኔ እናት። ምን እያደረክ ነው? ይቅርታ ስሜታዊ ሆንኩኝ አይደል? ስሜታዊ ሆኜ ነው ማለት ምን ማለት ነው? አይደለም እኮ መቅዲ። አይደለም አትበለኝ። ከረሳው ላስታውስክ፣ እኔ የሳሙኤል ሚስት፣ አንተ ደግሞ የልብ ጓደኛው ነህ። ገና 40 እንኳንና 80 ሳይወጣ ምን አይነት ስነ ስርዓት ነው? አውቃለሁ እንደዛ እኮ አይደለም። ምንም አትበለኝ። አሁን ቤቴን ለቀህ ውጣልኝ። መቅዲ እባክሽ ቤቴን ለቀህ ውጣልኝ። አንዴ ላስረዳሽ። ምንም የምታስረዳኝ ነገር የለም። ቤቴን ለቀህ ውጣልኝ። ምን አይነት ድፍረት ነው? ጫማሽ አልታሰርም እንዴ? ተፈቷል። ጫማሽን በደንብ ማሰር ነበረብሽ። ታውቂያለሽ አይደል? እንደዚህ ቅብጥ አድርጌ እያሳደግኩሽ ያለሁት አንቺ ስታድጊ እኔንም በደንብ አድርገሽ እንድትንከባከቢ ነው። አባዬ እኔም ተምሬ ስጨርስ አንተ ቅብጥ አድርገህ እንዳኖርከኝ እኔም ቅብጥ አድርጌ ነው ማኖርህ። ወደሽ ነው ቅብጥ የምታደርጊ የእኔ ቆንጆ ልጅ። አሁን አንቺ ትልቅ ሰው ትሆኛለሽ፣ የእኔ እድሜ ደግሞ ወደታች ነው የሚሆነው። ስለዚህ አንቺ በተራሽ አባትሽን ትንከባከቢያለሽ ማለት ነው አይደል? ጎበዝ ልጅ እንድትሆኝልኝ ነው የምፈልገው። ምክንያቱም የምለፋው ሁሉ እኮ ላንቺ ነው። እሺ ታውቂያለሽ እንዴት እንደምወድሽ አይደል? ደግሞ ይልሽ ዛሬ ትምህርትሽን በደንብ ትማሪያለሽ፣ በደንብ አድርገሽ ትጽፊያለሽ፣ ምሳቃሽን ጨርስ አድርገሽ እንዳለ ትበያለሽ። ከዛ ምን ይጠብቅሻል ስትመጪ? ሽልማት። ምን አይነት ሽልማት? ሰርፕራይዝ። ሰርፕራይዝ ነው። እስኪ የኔ ውድ ልጅ እወድሻለሁ። አሁን ወዴት ነው የምንሄደው? ወደ ትምህርት ቤት። ረፍዷል። አንቺ ቤት ያልጨረስሽም አትመጭም? ጨርሻለሁ። እማዬ መጣሁ። ነይ ቶሎ በይ። እኔም እሄድበታለሁ። ቶሎ ላድርስሽ። መቅዲ እንዴት ነሽ? ደህና ነሽ ወይ? ደህና ነኝ እግዚአብሔር ይመስገን። እንዴት ነህ አብርሃም? እግዚአብሔር ይመስገን። እኛ ወደ አንቺ መምጣት ሲገባን አንቺ ወደ እኛ ትመጫለሽ። ችግር የለውም። አሁን ትንሽ በርትቻለሁ። ያው ወጣ ወጣ ማለቱ ይሻላል ብዬ ነው። አይ ጎበዝ ጎበዝ። ታዲያ ምን ይምጣልሽ? ሻይ ወይስ ቡና? ወይ ምንም አልፈልግም። አመሰግናለሁ በጣም። ኧረ እባክሽ አንድ ነገር ወስጂ፣ ወይ ውሃም ቢሆን ዘጪ። እንግዲህ የለም አሁን ተጠቅሜ ነው የመጣሁት። አመሰግናለሁ። እሺ ታዲያ ምን ልታዘዝ? ይኸውልህ አብርሃም፣ የዛኔ ስትረጋጊ እነግርሻለሁ ያልከኝን ነገር እንድትነግረኝ ነው የፈለግኩት። ሳሚ በጣም የሚወደው
ሰራተኛዬ ነው። ሰራተኛም ብቻ ሳይሆን ቤተሰቤም ነው። አላውቅም፣ ብቻ እንደ ወንድሜ እንደ ልጄ ማድረጌ ነው ማየው። እኔም ትንሽ ግራ ገብቶኛል። ማንኛውም ነገር ስራን የእሱን ሳላማክር አልሰራም። በጣም የቅርቤ ሰው ነው። እኔም እንደዚህ አይነት ነገር ይፈጠራል ብዬ አስቤ አላውቅም። ትንሽ ግራ ገብቶኛል። ግራ አጋባኝ እኮ። ምንድን ነው የተፈጠረ ነገር አለ? ከድርጅቱ ውስጥ በጣም ትልቅ ብር ጠፍቷል። መረጃዎች ደግሞ የሚጠቁሙት ወደ ሳሚ ነው። አልገባኝም። ምን እየተካሄደ ነው? ያን ዕለት ወደ ፊልድ ሲሄድ ለአዲስ ለተጀመረው ፕሮጀክት ለሰራተኞች ደሞዝ እንዲሁም ደግሞ ውል ለመዋዋልና ማሽን ለማስገባት 50 ሚሊዮን ብር ከተፈረመ በኋላ ወደ ሳሚ አካውንት ገብቷል እና በዛኑ ቀን እንደምታውቂው አደጋ ደረሰ። ከአደጋው በኋላም የሳሚ አካውንት ሲጣራ 50 ሚሊዮን ብሩ የለም። ማለት አልገባኝም። አዎ ጠበቆቼ ክስን መሰረት ብለው ነበረ። እኔ ነኝ በሩ አልፋችሁ ተቀምጡ ያልኳቸው እና ትንሽ ግራ ያጋባል። አላውቅም ብቻ ምን እንደሚሆን። ስለምን እያወራኝ እንደሆነ ግልጽ አይደለም። እዛ ግማሹ አልሞተም፣ እዚህ ደግሞ 50 ሚሊዮን ብር። ምንድን ነው? ግራ እየገባኝ ነው። እኔ እንዴት ላስረዳሽ? በቃ ያ ብር በቃ ሌላ ጊዜ እናወራለን። አይደለም፣ በጣም ግራ ያጋባል እያልከኝ ያለው ነገር ምንድን ነው የተፈጠረው? ለምን በግልጽ አትነግረኝም? አላውቅም መቅደስ። ከኋላ ግን ጥሩ ስሜት አይደለም እየተሰማኝ ያለው። ለማንኛውም ግን አንቺ ተረጋጊ። ይቅርታ፣ በጣም ራሴን እየዞረብኝ ነው። መሄድ አለብኝ። ይኸውልሽ መቅደስ፣ ትንሽ ተረጋጊና ከዛ ትሄጃለሽ። አይ አሁን ነው መሄድ ያለብኝ። አመሰግናለሁ።